የሰው ልጅ ስንባል ለዚቹ የዶሮ አቅማችን ነው የምንፍጨረጨረው። እማዬ የምታለቅሰው በሷ ሞት ነው? ለቅሱ ብልሽ ለቅሱ እንዳይመስልሽ፣ ይሄው ከትናንትና ማታ ጀምሮ እያለቀሰች ነው። አቶ መስፍኔ የፈራው ነገር ደርሷል ማለት ነው። ወይዘሮ ሜላትን እንግዲህ አስጠንቅቋት ነበረ። እዚህ ጋር ማለቃቀሱ ምንም አይጠቅምሽም፣ ነገር ግን ለልጆቹም ለራስሽም ለደህንነትሽም ሲባል ገለል ማለት አለብሽ። በእርግጠኝነት ፖሊሶቹም እንግዲህ መጥተው አንቺን ይይዙሻል፣ የመጀመሪያው ተጠርጣሪ አንቺ ነሽ ብሎ በተደጋጋሚ ነግሯት ነበረ። ሜላት ግን በፍጹም ሸሽቼ አልሄድም፣ ከማንም አልደበቅም አለው ፊት ለፊት እጋፈጣለሁ ብላ ነበረ። በዛ መሰረት እንግዲህ ፖሊሶቹ ደግሞ የመጀመሪያው ተጠርጣሪ ሜላት ናት። ምክንያቱም ከዚህ በፊት ቅሬታዋን አሰምታ ነበረ። ባዩሽ ችላ ማለት የለብንም ብለው ነበረ። ከዛም በዚህ ጸጸታቸው እንግዲህ ሟች አንዴ ሞታለች፣ ነገር ግን ሜላት ከእጃችን ማምለጥ የለባትም፣ ምንም አይነት መረጃ እንኳን ባይኖርም ከዚህ በፊት የነበረው መረጃ በቂ ነው፣ እሷን ወደ እስር ጣቢያ መውሰድ አለብን፣ ተጠርጣሪዋ እሷ ናት፣ ከሷ ውጭ ሌላ ጠላት እንኳን የላትም ብለው ፖሊሶቹም እንግዲህ ወደ ሜላት አዘንብለዋል ማለት ነው። በዚህም ሀሳባቸው ተስማምተው እንግዲህ ፖሊሶቹ ወደ ሜላት ቤት ለማሄድ ጉዞ ጀምረዋል ማለት ነው። ያው አቶ መስፍኔም እንግዲህ ፖሊሶቹ እንደሚመጡ አውቆም ነበረ። በእርግጠኝነትም እሷም ታድርገዋለች ብሎ ለራሱ ሳይጠራጠር አይቀርም በነገራችን ላይ። ምክንያቱም ሌላ ማን ጠላት አላት፣ ከኛ የተለየ ጠላት አላት ወይ ብሎ ራሱን እየጠየቀ ነበረ። በመሞቷ ደስተኛ ቢሆንም ግን ደግሞ የሜላት እጅ አለበት ብሎ አስቀድሞም ፈርቷል ማለት ነው። ለልጆቹ ራሱ ሳይቀር እንድትሸሽ ተጠርጣሪ እናታችሁ ናት የመጀመሪያው፣ ማንም ተጠርጣሪ የለም ብሎ በሙሉ ልቡ ሲናገር ነበር። ባያስብማ ኑሮ ማለት ነው ሜላትን ምንም እስካላደረሽ ድረስ ፖሊሶቹ ይምጡ እንጋፈጣለን ብሎ ከእውነቱ ጋራ ይኖር ነበር። ነገር ግን ለራሱ ስለተጠራጠረ ሜላትን አሁን ላይ ያመናት አይመስልም፣ እንዲሁ ሲታይ ራሱ ማለት ነው። ከዛም እንግዲህ ፖሊሶቹ ወደ ሜላት ቤት ከሄዱ በኋላ ሜላትን ወደ እስር ቤት አስገብተዋታል ማለት ነው። እስር ቤት እንግዲህ ልጆቹም እየተለቃቀሱ እናያቸዋለን ማለት ነው። ያው እንግዲህ አንድ ሰው ወንጀለኛ ሲባል ማለት ነው የገደለው ባልሽ የሞተው ወንድምሽ ቅጣጣሪ ሬሳም ከቤትሽ አልወጣ ይባላል አይደለ? እንደዛ አባባል አንዳንዴ ሳንገድልም ገዳዮች ተብለን የሚፈረጅበት ያኔ ሳናቅ የምንፈርድ ማለት ነው። አንዳንዴ ደግሞ ከእውነታው መጋፈጣለን ብለን ራሳችን በእውነት መልኩ ራሳችን ስንስል እንደ ሀሰተኛና እንደ በዳይ ተደርገን የምንቆጠርበት አለና እዚህ ድራማ እንግዲህ ሜላት ምንም አላደረገቻትም፣ አስፈራራቻት እንጂ ቆርጣ እንኳን ልትገላት እንኳን አላሰበችም ነበረ። እኔ ገልሻለሁ ሳይሆን ያለቻት የነበረ ለባዩሽ ከዚህ በፊትም 1-2 ጊዜ ስታገኛት ራስሽ እንደ ጮማምቶሽ እንድትወድቂ ነው የምፈልገው እንጂ እኔ ላንቺ አላባክንም ስትላት ነበረ። በሌላ ጠላትም እንድትሞችም አልፈልግም ስትላት ነበረ ማለት ነው እንጂ ልትገላት ራሱ ውሳኔ አልነበራትም። ግን እያስፈራራቻት እየዛተችባት ስታልፍ እናያት ነበረ። በዚህም እንግዲህ ወይዘሮ ባዩሽ እንግዲህ ነፍሲ ማር እያልን ማለት ነው ተጠራጥራ ሜላት የምታደርገው ነገር አታውቅም፣ ከተነሳባት ማንም ሊያስቆማት አይችልም ስትል የእሷን ኃይልና የእሷን ጥንካሬ ስትናገር ነበር ለሁሉም ማለት ነው። ኢቨን ለዛ ለኮርማዋ ራሱ ሜላትን በፍጹም አታውቃትም። እሷ አንዴ ከተነሳባት ማንም አያስቆማትም፣ ወደኋላ የምትል ሴት አይደለችም፣ ክፉና ጨካኝ ሴት ናት፣ በፍጹም አታውቃትም እያለች ነበረ። የሜላት በዚህ ልክ መፈራቷ ምኑ ላይ ነው ግን? ትዕግስተኝነቷ፣ አስተዋይነቷ፣ ለጋስነቷ ነው ሞር እንዲሁም ገልቶ የሚታየው እንጂ ኃይለኛነቷ ደግሞ ያው ብዙ ችግሮችን አሳልፋለች። ባሏም እንግዲህ ለ16 ዓመት ጥሏት ሂዶ ነበረ ልጅሽን ለጠንቋይ ገብረሻል ብሎ፣ በዛም እንግዲህ ቤቷንም ሽጣ የጎረቤትን ምላስ ፈርታ፣ ከዛን ደግሞ ምንም ድሃ የነበረችዋ ጠንክራ በመስራቷ ሀብታም በመሆኗ በዚህ እንግዲህ ባዩሽ የታዘበችው ነገር አለ ማለት ነው። ምን ያክል የሰው ምላስ እንደሚሰብር ሁላችንም በቀላሉ የምንረዳው ነው አይደለ እንዴ? ነገር ግን ባዩሽ ደግሞ ያን ሁሉ አልፋ ተቋቁማ ስታያተኝ በጣም ቀናችባት ማለት ነው በሜላት እና ጠንካራ ሴት። በነገራችን ላይ ደስ ይላል፣ ብዙ ነገር ያስተምራል ድራማው።
እውነቱን ለመናገር ግን ድራማው ባዩሽ መሞት አልነበረባትም። የመጀመሪያው እንዲያውም ለወንጀል መቅረብ የነበረበት አቶ በቃሉ ነበረ። ምክንያቱም በቅናት መንፈስ ባዩሽን ተጠቅሞ ሜላትን ለመጣል ሲግደረደር ነበር። የመጀመሪያው ከባዩሽ አቶ በቃሉ ለህግ ቀርቦ ትክክለኛውን ተጠርጣሪ ሆኖ ከዛ እንደገና ደግሞ ለባዩሽም ያው ሰላይ ልኮባታል ያለመተማመን በሁለታቸውም አይደል እንዴ? ስለዚህ የመጀመሪያው ለፍርድ መቅረብ የነበረበት ተጠርጣሪ በቃሉ ነበረ መሆን የነበረበት እንደ ድራማው። ከዛ ደግሞ መጨረሻ ላይ እንግዲህ እርግብ ተገኝታ እውነቱን የነበረውን ነገር ሁሉን ነገር ለገንዘብ ብላ እዛ ቤት እንደገባችና ልጅ ሆና ደግሞ እንድታሳምናት ያደረገቻት ባዩሽ ሆና እውነቱን ተናግራ ባዩሽ በህግ ፊት ቅጣቷን መቀበል ወይም ደግሞ ጽኑ እስራት አለ ግድያ ሳይሆን ጽኑ እስራት መታሰር ነበረባት ማለት ነው። ከዛም እንግዲህ ሜላት በዚህ መካከል እንግዲህ የምትቀጣውን ትቀጣ ነበረ፣ ትክክለኛ ፍርድን ታገኝ ነበረ። ነገር ግን ይህ ሁሉ ሳይሆን ሜላት ወደ እስር ቤት መግባቷ አስቀድማ ደግሞ ባዩሽ መሞት አልነበረባትም። እንደ ድራማም ይሁን እንዲሁ ዝም ብሎ ሲታይ በእኔ በግሌ ማለት ነው። እና መሆን የነበረበት እንደዛ ነበር። አሁን እንግዲህ በዚህ ድራማ ላይ የሚያጠነጥነው ባዩሽን መሞቷን ያየች እንዲሁም ደግሞ ወይዘሮ ሜላትን ከእስር ነፃ የምታደርጋተኝ በገንዘብም ይሁን ለህሌናዋ ብላ ሜሮን ናት ማለት ነው። ምክንያቱም ባዩሽ ስትገደል ፎቶ ይዛለች፣ ቪዲዮም ቀርጻለች ማለት ነው። ገዳዩ ማን እንደሆነ የምታውቀው ሜሮን ብቻ ነች ማለት ነው። ስለዚህ ፖሊሶችም አሁን ችክሎ ሌላ ምንም ነገር አቅም የላቸው። ምክንያቱም ከዚህ በፊት ትክክለኛ ወንጀለኞችን ለፍርድ አላቀረቧቸውም። ይልቁንም ያለምንም መረጃ ያለምንም ዝም ብሎ ጊዜያቸውን በማባከን ብቻ ከመፈረጅና ያው ከእልህ ከመጮ ከመናደድ በስተቀር ያደረጉት አንዳች ነገር የለም አይደል? ስለዚህ ሜሮን አሁን ለአቶ መስፍኔ ሄዳ በገንዘብ ከተደራደረቻቸው ሜላትን ነጻ ታስወጣታለች። አለያ ግን ደግሞ ሜሮን ያንን ቪዲዮ ለህግ ካላቀረበችው ወይም ደግሞ ለአቶ መስፍኔ ካልተናገረች ገዳዩ ትክክለኛ ገዳዩ አይታወቅም ማለት ነው። ምክንያቱም አቶ በቃሉም እንግዲህ ሜሮንም አታውቀውም ሜላትም አታውቀውም። ስለዚህ የባዩሽ ጀርባ ሰዎች እንዳሉ ብታቅም ግን እነማን እንደሆኑ በፍጹም ስለማታውቅ ሜሮን አሳልፋ እንግዲህ ሁሉ ነገር ህጉም እንደ ህጉም ሲታይ ደግሞ ምንም አይነት መረጃ ከሌለ ወንጀለኛ ተብላ የምትጠረጠረው ሜላት ብቻ ናት ማለት ነው። ሜላት ደግሞ እጇን ሰጥታለች። እስር ቤቱን ፎቶ ዛሬ ተለቆ ማይቻለውኝ ልጆቹም ሊጠይቋት ሂደው እሷም እስከ ጥቁር እንደለበሰች ነበር ወደ እስር ቤት የገባቸው። ያኔ ከሀዘኗ ላይ ሀዘን፣ ሌላ ቁስል፣ ሌላ ህመም፣ ሌላ ስቃይ አልላችሁ አይደለ? አታምጣ ስለው አምጥቶ ቆለለው ይላል ያገሬ ሰውና ያን ሁሉ ችግር ያን ሁሉ መከራ እንግዲህ ራሷን ተመታም እንግዲህ ከሞት አፋፍም ተመልሳ ያን ሁሉ ነገር አሳልፋ ዛሬ ደግሞ ፍትህ አገኘው ጠላቴን አወኩ ብላ ሳትረጋጋ በቅጡ ሜላት እንግዲህ ተመልሳ ወደ እስር ቤት መግባቷ እንደ ድራማም ይሁን እንደ አሁንታዊ ትክክል የሆነ አይደለም ማለት ነው። በአንዳንድ በኩል ደግሞ ባዩሽ ቅሬታዋን ያችን ብቻ ስላቀረበች እንግዲህ ሌላ ጠላት የላትም እሷ ብቻ ናት የሚያስብልም አለ። ግን ደግሞ ሚዛና የሆነን ግራና ቀኙን ማመዛዘን ይችሉ ነበረ ማለት ነው ፖሊሶቹ። ምክንያቱም ባዩሽ ይህን ሁሉ የምታደርገው ብቻዋን ናት ብለው ማሰባቸው ራሱ ትልቅ ስህተት ስለሆነ ማለት ነው። ሜላት እንግዲህ ገንዘብ አላት፣ ታዋቂ ናት፣ ተበዳይ እንጂ በዳይ አይደለችም። ባዩሽ ግን ገንዘብ የላትም፣ ስራም የላትም። ባሏ ራሱ ጠጭና ሰካራም ነው። ሁሌም እየቀጠቀጠ ነው የሚያኖራት። እያችሁ ከገንዘብ ምንጯ አንስተን እንዲሁም ከኑሮ አካሄዷ አንስተን ምን አላት የሚለው ወይም ደግሞ ከጀርባ እነማን ይዘው ነው ሜላትን ያክል ሰው የምትጋፈጥ ብለው ፖሊሶቹ ራሱ ማወቅ ይችሉ ነበረ። ነገር ግን ይህንን ነገር በፍጹም አላሰቡትም። ሀይምሯቸው ራሱ አልመጣላቸው ሙላ ማለት እንችላለን። ገባችኋ? እና አቶ በቃሉ ቢያዝ አሪፍ ነው። ምክንያቱም ለዚህ ሁሉ መረጃ እንዲጠፋ ወይም ደግሞ ሰፖርት እያደረጋት ባዩሽን ደግሞ እያገፋፋት የነበረው
ከምንድን ነው የሚባለው ከግፍ ላይ ግፍ የሰው ነፍስ እንዲጠፋ አድርጋለች ባዩሽ። በዚህም ደግሞ የገንዘብ እርዳታ እያደረገላት እየደጎመላት የነበረው አቶ በቃሉ ነው። አቶ በቃሉም እንግዲህ ለድርጅቱ ሲል ነው መስዋዕት እየከፈለ የነበረው። ያ ማለት እንግዲህ የሜላትን ድርጅት ወድቆ የእሱ ድርጅት ከፍ እንዲል ባዩሽ ደግሞ ትኩረቷን እንድትስባት ሜላትን ያን ሁሉ ታስቦበት ነው ታቅደውበት ነው እዚህ ደረጃ ደርሶ የነበረው። አቶ በቃሉ መጀመሪያ ፍርድ ማግኘት የነበረበት ማለት ወደ ፍርድ መቅረብ የነበረበት የወንጀለኛም ተባባሪ የሆኑት ሁሉ መውጣት ነበረባቸው እውነቱ ተጣርቶ። ያ እንግዲህ ሳይሆን ባጭር እንግዲህ በዳይ እያለ ተበዳይ ተጎዳ አይደል የሚባለው? እንደዛ ሆኖባታል ለሜላት እና ፍትህ ለሜላት ነው የምላችሁ ማለት ነው። አንዳንድ ህይወታችን ራሱ ውስብስብ ይላሉ። ግጥምጥሞሽ የሆነ ነገር እኛ እኮ ምንም አላደረግንም፣ በፍጹምም አልሰማነምም አላየንምም፣ ግን ደግሞ የዛ ወንጀል ተባባሪ ወይም ደግሞ እኛ ወንጀለኞች ተደርገን የምንታይበታልና አንዳንዴ አትፍረድ ይፈረድብሃል የሚለው የእግዚአብሔር ቅዱስ ቃል ብናስታውለው ጥሩ ነበረ። የምር ማለት ነው። እና ባላየነው ባልሰማነው እንፈርጃለን፣ በማያገባን ገብተን ፍርድ እንሰጣለን። ብቻ እኔ ያቅላችኋለሁ እኛ ብቻ እናውቃለን የምንል ብዙ ሰዎች ስላለን እንደ ጊዜውም ደግሞ ህግ እንደሌለ ፍትህ እንደሌለ ያሳያል ድራማው ማለት ነው። እና በጣም የታዘብኩት ነገርም ስላለ ነው እንደዚህ እምላችሁ። እንግዲህ የዚህ ድራማ ተጠቃሚ መጨረሻ የምትሆነው ከድህነቷ ከሴትነት አዳሪነቷ ነፃ የምትወጣበት እና የራሷ ሀብት የሚኖራት እንግዲህ ሜሮን ናት። ይህንንም ደግሞ በደንብ ከተጠቀመችበት፣ ነገር ግን መረጃው እንደወጣ ካወቀ ኮርማው ያኔ የባዩሽ ገዳይ ካልተገኘ ሜሮን ራሷ ትሞታለች። ምክንያቱም ይህንን ነገር የምታውቀው ሜሮን ስለሆነች፣ አንደኛ ሜሮን ለገንዘብ ብላ ባዩሽን እንደምታስገድላተኝ ራሷ ታውቃለች፣ ኮርማውም ያውቃል ማለት ነው። ምክንያቱም እሷ ቀጥራት ነው ገንዘቡን ካላመጣች መረጃ አልሰጥሽም ስላለቻተኝ ባዩሽ እንግዲህ ገንዘቡን ይዛ ስትሄድ ነበረ ኮርማው እዚህ ባለ ጥፊ ያላተኝ። እንዲሁም ገንዘቡን ይዤ ሳልሄድ እንዴት ነው የሚሄደው? ቢያንስ ገንዘቡን እንኳን ልቀበላ ስትለው አይ ያልሰራ አይብላ ይላል መጽሐፉ። ስለዚህ አንቺ አልሰራሽውም፣ ይህ ስራ የኔ ነው ብሎ ነበረ እሷን አሽቀንጥሮ ከአካባቢው እንድትሄድ ያደረጋትኝ። ጥንቃቄ ያላረገው ኮርማው ደግሞ ወዴት እንደሄደች ሜሮን በደንብ አላስተዋለም ነበረ። ቀጥታም እንግዲህ ባዩሽ ዘወር ዘወር እያለች ስታይ ነበረ። ማንን እየፈለግሽ ነው? እኔ ያለው ከጀርባሽ ብሎ እንግዲህ ያጠቃት ማለት ነው። እና የሜሮንም ንጹህ ናት እያልኩ አይደለም። ለዚህ ሁሉም ምክንያት የዳረገቻት ለውድቀቷ እንዲሁም እንድትሞት የመጨረሻው ትንፋሷን እንድታጣ ያደረገቻትም ሜሮን ናተኝ። መረጃውን በሙሉ ብታቅም አሳልፋ ሰጥታክን ራሷን ካላስመለጠች ወይም ደግሞ ትክክለኛውን ነገር በዝርዝር ካልተናገረች አሁንም ቢሆን የሜሮን ህይወት ራሱ አደጋ ላይ ነው የሚሆን። ምክንያቱም ያኔ ኮርማው ሰውዬው ማለት ነው ሜሮንን ያለችበትን ስለሷ ሁኔታ ከማን ጋር ስትደራደር እንደነበረ በሙሉ እያንዳንዷን ታሪኳን ስለሚያውቅ ማለት ነው። እና እንግዲህ ፍትህ ቢሆንም ማለት ነው እና መጨረሻው ድራማው እያለቀኝና እየተገባደደ ያለ ይመስላል። እንግዲህ መጨረሻውን ደግሞ በቀጣይ ፓርት እናየዋለን ማለት ነው። ውድ ሀገሬ ልጆች ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ማለት እየተካሄደ ያለው የድራማው መጨረሻ እንደዚህ ይሆን ነበር ወይ ብላችሁ ስጠብቃችሁ ነበር ወይ? እውነት ለመናገር ሰፋ ያለ ብትንትን ያለ ሀሳቡ ግልጽ የሆነ ነው። የሀናና የእዝራን ፍቅር እንግዲህ መሀል ላይ ተቋርጧል ማለት ነው። ሀና እንደማትፈልገው ነግረዋለች ለእዝራ፣ ግን ውስጧ እንደምትወደውና ፍቅር እንደገባላት ያስታውቃልኝ። ግን አሁን የእነሱ ነገርም ወደ ጎን ተብሏል ማለት ነው። ድራማው ያለቀ ይመስላል፣ ግን ሀሳቡ ደግሞ ትንሽ ያልተቋረጠ ማለት ያልተቋጨ ሀሳብም አለ። እንግዲህ በጣም የምወደው ድራማ ነው። ባያልቅ ቢዘልቅ ፓርትቱ ቢኖረው አሪፍ ነበረ። ሌላ ባዩሽ ተወልዳ እንደዚህ ብትታወንለት አሪፍ ነበረ። እውነት ለመናገር በጣም ነው ደስ የሚለኝ ድራማ ነው። እወዳችኋለሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ፣ የምወዳችሁ የማከብራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያረጋችሁ አበረታቱኝ። ውድድ ነው ማረጋችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ።